ስፖርታዊ ጨዋነትን መሪ ቃል ያነገበው ሁለተኛው የመላው አዲስ አበባ ስፖርት ፌስቲቫል ዛሬ በአዲስ አበባ ስታዲየም በድምቀት ተጀምሯል። የውድድሩ መልካም ገጽታ መገንቢያ ጠንካራ ተፎካካሪ ስፖርተኞች የሚገኙበትም ጭምር እንደሚሆን ተገልጿል። ፍስሐ ገብረ ሚካኤል የፌደራል ማርች ባንድ የተለያዩ ውድድሮችን በማድመቅ ውድድሮች በስፖርታዊ አንደኛና ሁለተኛ የመላው ኢትዮጵያ ጨዋታዎችን በድምቀት ያስተናገደው የአዲስ አበባ ስታዲየም ዛሬ ደግሞ በማለዳው ሞቅ ደመቅ ብሏል። ምክንያቱ ደግሞ የሁለተኛው መላው አዲስ አበባ ጨዋታዎችን ለማስተናገድ ነው። በዚህ ውድድር ላይ ከ2180 በላይ ስፖርተኞች በ17 የስፖርት አይነቶች ይፎካከራሉ። ዛሬ ውድድሩ አንድ ብሎ ተጀምሯል። የዛሬ 15 ቀን ደግሞ ይጠናቀቃል። የስፖርታዊ ጨዋነት መርህን በማክበርና ተሳትፏችንን በማጎልበት ውጤታችንን እናጠናክራለን የሁለተኛው መላው አዲስ አበባ ጨዋታዎች መሪ ቃል ነው። በ17 የስፖርት አይነት ከአዲስ አበባ ስታዲየምን ጨምሮ በተመረጡ የማዘውተሪያ ቦታዎች 2130 ስፖርተኞች ተሳታፊ ይሆኑበታል። የመላው ህብረተሰብ ስፖርት ተሳትፎን በማጎልበት የ5 ዓመቱን እድገትና ትራንስፎርሜሽን እቅድ ከዳር ለማድረስ የመላው አዲስ አበባ ጨዋታዎች ከፍተኛ ድርሻ አለው ያሉት አቶ ተስፋይ ኦሜጋ የአዲስ አበባ ስፖርት ኮሚሽን ኮሚሽነር ውድድሩን በስፖርታዊ ጨዋነት ተጀምሮ እንዲጠናቀቅ መልእክታቸውን አስተላልፈዋል። ውድድሩን መሪ ቃል ማለትም የስፖርታዊ ጨዋነት መርሆችን በማክበርና በማስከበር ውድድሩ በስፖርት ሳይንስ መሰረት የሰላም የአንድነት እና የፍቅር የመቻቻልና የመከባበር የትውውቅና የልምድ ልውውጥ የምናደርግበት የደስታና የመዝናኛ ምንጭ ሆኖ ለሀገራዊ የጋራ እድገትና ብልጽግና እጅ ለእጅ ተያይዞ በመንቀሳቀስ መልካም ገጽታ መገንቢያ የሚሆንበት ሰላማዊ የውድድር መድረክ እንዲሆን በከተማ አስተዳደርና በስፖርት ኮሚሽኑ ስም እየጠየቁኝ መላው ሁለተኛው የመላው አዲስ አበባ ጨዋታዎች በይፋ መከፈቱን አበስራለሁ። ከዚህ ውድድር የሚገኙ ምርጥ ስፖርተኞችም አዳማ ለሚካሄደው የመላው ኢትዮጵያ ጨዋታዎች የሚመለመሉ መሆኑ ታውቋል። በመክፈቻው ስነ ስርዓት በተካሄደ የ5000 ሜትር የወንዶች ውድድር መስፍን ነጋሽ ከኮልፌ ቀራኒዮ ክፍለ ከተማ፣ ሀብታሙ ታምሩ ከቦሌ ክፍለ ከተማ፣ አሰፋ ከነፋስ ስልክ ላፍቶ ክፍለ ከተማ ከአንደኛ እስከ 3ኛ በመውጣት ውድድራቸውን አጠናቀዋል።